እርግጠኛ ነኝ ብዙዎቻችሁ ሱረቱ ረህማንን ስታነቡ ወይም ደግሞ ሱረቱ ረህማን ሲቀራ ስታዳምጡ ገና ቢስሚላሂር ረህማኒር ረሂም አርረህማን ሲባል በቃ ሌላ ዓለም ውስጥ ነው የምትገቡት። እንደዚህ አይነት የቁርአን አያዎች ወይም እንደዚህ አይነት የአጀማመር ስልቶች ውስጣቸው ላይ በጣም ከባድ የሆነ ተሽዊቅን አዝለው ስለሚመጡ የሚያነበውን ሰው ወይም የሚያዳምጠውን ሰው የመቆጣጠር አቅማቸው በጣም ከፍተኛ ነው። ተሽዊቅ ማለት ልብ አንጠልጣይ ማለት ነው። የሚገርማችሁ ቁርአኑ በሚወርድበት ሰዓት አርረህማን ሲባል ሙእሚኖቹ ብቻ አልነበረም ልባቸው የሚንጠለጠለው። ከዛ በኋላ የሚባሉትን ነገሮች ለመስማት ሙሽሪኮችም ጭምር ነበረ ልባቸው የሚንጠለጠለው። ግን የሚገርማችሁ ሙሽሪኮቹ አጥብቀው የሚቃወሙት መስማት የማይፈልጉት ከአላህ ሱብሓነሁ ወተዓላ ስምና ባህሪያቶች ውስጥ አንዱ ቢኖር አርረህማን የሚለው ነው። በቃ አርረህማን ሲባል አይመቻቸውም፣ መስማት አይፈልጉም። ካስታወሳችሁ ሱልሑል ሁደይቢያ ላይ በረሱላችን ዓለይሂ ሰላቱ ወሰላምና በቁረይሾች መካከል የስምምነት ውል ሊጻፍ ሲል ከላይ ሰይድና ዓሊ ናቸው የሚጽፉት ቢስሚላሂር ረህማኒር ረሂም ብለው ሲጽፉ ከቁረይሾች በኩል ተወክሎ የመጣው ሱሀይል ኢብኑ ዐምር ነበር። መጀመሪያ የጠየቀው ነገር ወመር ረህማን ብሎ ማን ነው ደግሞ አርረህማን ብሎ ነው የጠየቀው። ፈወላሂ ማ ነድሪ መን ሁወ አርረህማን አርረህማን ማን እንደሆነ እኛ አናውቅምና መሰረዝ አለበት ብሎ አርረህማን ረሂም የሚለው ቃል በጠቅላላ እንዲሰረዝ አስደረገ። ረዲየላሁ ዐንሁ ፈትሕ መካ ላይ መጨረሻ ላይ ስለሚሰልም ማለት ነው። ሱረቱል ፉርቃን ላይ ደግሞ ካስተዋላችሁ አላህ ሱብሓነሁ ወተዓላ ወኢዛ ቂለ ለሁም እስጁዱ ሊረህማን ለነሱ ለአርረህማን ስገዱ በተባሉ ጊዜ ቃሉ ወመን ረህማን በኩራት በትዕቢት በኢስቲክባር ተወጥረው ወመን ረህማን ይላሉ አለ አላህ። ማን ነው አርረህማን? እኛ አርረህማን የሚባል ነገር አናውቅም። አነስጁዱ ሊማ ተእሙሩና አንተ ስላዘዝከን ብቻ ለማናውቀው አካል ዝም ብለን የምንሰግድ ይመስልሃል እንዴ? አርረህማንን አናውቀውም ይሉሃል አለ አላህ ሱብሓነሁ ወተዓላ። ለእንደዚህ አይነት ሰዎች ሙእሚኖች ምን ብለው መልስ መስጠት እንዳለባቸው አርረህማንን እንዴት አድርገው ማስተዋወቅ እንዳለባቸው ሲያስተምረን ሱረቱል ሙልክ ላይ አላህ ቁል ሁወ አርረህማን ብለህ በላቸው። አርረህማን ብሎ ማለት እርሱ ነው። አመና ቢሂ በሱ ላይ ያመንበት የሆነው ጌታችን፣ ወዐለይሂ ተወከልና ነገር ዓለማችንን በጠቅላላ ውክልናችንን ለሱ ሰጥተን በሱ ላይ የተመካንበት ጌታ ነው አርረህማን ብሎ ማለት ብለህ በላቸው በማለት ሱረቱል ሙልክ ላይ ያስተምራል። ለዛ ነው ቁረይሾቹ አርረህማን ሲባል ጆሮአቸውን ጥለው ደግሞ ስለ ረህማን ምን ሊባል ነው ብለው ልባቸው ተንጠልጥሎ የካዱበትን ነገር ለመስማት ጆሮአቸውን ይሰጣሉ። ሙእሚኖች ግን ከዛ በተቃራኒ ነው። ገና አርረህማን ሲባል ውስጣቸው በሐሴት ተሞልቶ ማዕናውን ማስተንተን ይጀምራሉ። ረሂም ሲባል መኽሉቃቶች እርስ በእርሳቸው ሲተዛዘኑ እንኳን የረሂምነት ደረጃ ላይ ይደርሳሉ። እናት ለልጇ ስታዝን ረሂም ልትባል ትችላለች። ነገር ግን አርረህማን ሲባል ቢሲገቲል ሙባለጋ ዐላ ወዝን ፈዓል ነው። እዝነቱ ይህን ያህል ነው፣ ልኬቱ ይህን ያህል ነው ተብሎ መገለጽ የማይችል የሆነ የእዝነት ደረጃ ማለት ነው። ረህማን የሚለውን ነገር ያስባሉ። አርረህማን ሲባል ከዛ በኋላ የሚመጡት አያዎች ምን እንደሆኑ ደጋግመው ቀርተውታል። ነገር ግን ይጓጓሉ። ፈቢአይ አላኢ ረቢኩማ ቱከዚባን በተባለ ቁጥር ተደጋግሞ የሰው ዘር ልጆችና ጅኖች በጠቅላላ በየትኛው የጌታችሁ ጸጋ ታስተባብላላችሁ የሚለው አያ ገና ለገና ይመጣልና በእያንዳንዱ አያ መሃል በየትኛውም የጌታችን ጸጋ አናስተባብልም ለማለት ተዘጋጅተው ይጠባበቃሉ ገና አርረህማን ሲባል። ከዛም አላህ ተዘርዝረው ከማያልቁ የራህመቱ መገለጫዎች መሃል ትልቁ የሆነውን ራህመቱን ዓለመል ቁርአን በማለት ያስከትላል። ቁርአንን አስተማረ። ኸለቀል ኢንሳን የሰው ልጅን ፈጠረ። ዓለመሁል በያን በያንን መግለጽን አስተማረው ይላል። ከሰዓት አንጻር ሌሎቹን አያዎች በጠቅላላ እንታዋቸውና ዓለመል ቁርአን በሚለው አያ ተፍሲር ውስጥ ብቻ ከተነሱ ብዙ ሐሳቦች ውስጥ አንዱን ብቻ ጠቅሼላችሁ ትምህርቱን እናበቃለን። ይኸውላችሁ በአረብኛ የአቀራረብ ቅደም ተከተል መሰረት እንዴት ነበር መሰላችሁ የሚገለጸው? በመጀመሪያ ኸለቀል ኢንሳን የሰው ልጅን ፈጠረ። ከዛ ከመፈጠር በኋላ ምን ይመጣል? ዓለመሁል በያን በያንን ተማረ ይመጣል። ከዛ በኋላ ነው ዓለመል ቁርአን ቁርአንን ሊማር የሚችለው ማለት። ነገር ግን ይኸውላችሁ
ይህንን የቅደም ተከተል ህግ ጥሶ መጨረሻ ላይ መጠቀስ የነበረበት ነገር መጀመሪያ ላይ ከተጠቀሰ አረብኛን በደንብ በጥልቀት የሚያውቅ ሰው ምንን ይረዳል መሰላችሁ? መጀመሪያ ላይ የተጠቀሰው ነገር እዛ ጋር ሊወራ የተፈለገው ነገር ወይም ደግሞ መልእክቱ ያለው ወይም ደግሞ የነዛ ከስር የተዘረዘሩት ነገሮች በጠቅላላ ዋናው ጎላቸው ያለው መጀመሪያ ላይ የተጠቀሰው ነገር ላይ ነው። ያ ደግሞ ምንድነው ካልን ዓለመል ቁርአን መጀመሪያ ላይ የተጠቀሰበት ምክንያት ኸለቀል ኢንሳን የሰው ልጅ የተፈጠረውም ዓለመሁል በያን በያንንም የተማረበት ምክንያት ዓለመል ቁርአን አይ ሊተዕሊሚል ቁርአን ነው። ቁርአንን ሊማር ነው የተፈጠረውም በያንንም የተማረውን የሚለውን ያስይዘናል ይላሉ። እዚህ ጋር ብዥታ እንዳይፈጠር አላህ ሱብሓነሁ ወተዓላ የሰው ልጆችንም ሆነ ጂኖችን የፈጠረው ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ለዒባዳ ነው አይደለም ወይ የሚል ጥያቄ ከተነሳ ትክክል ናችሁ፣ ለዒባዳ ነው። ነገር ግን አላህ ሱብሓነሁ ወተዓላን እንዴት እንደምንገዛ የምናውቀው ቁርአንን ከተማርን ብቻ ነው። ለዛ ነው ረሱላችንን አለይሂ ሰላቱ ወሰላም ሲገልጿቸው ስጋ ለብሰው የሚራመዱ ቁርአን ነበሩ ያሏቸው። ለምን? አላህ ሱብሓነሁ ወተዓላ ወአንዘልና ኢለይከ አልኪታበ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ወደ አንተ መጽሐፉን አውርደነዋል። ለምን? ሊቱበይነ ሊናሲ ለሰው ልጆች ልታብራራላቸው ማኑዚለ ኢለይሂም ወደ እነሱ የተወረደላቸውን ነገር ልታብራራላቸው ነው። ለዛ ነው ረሱላችን አለይሂ ሰላቱ ወሰላም እያንዳንዱ የህይወት እርምጃቸው የቁርአን ተፍሲር ነበር፣ የቁርአን ትምህርት ነበር፣ የቁርአን ተልእኮ ነበር። ለዛ ነው እናታችን አኢሻ ካነ ኹሉቁሁል ቁርአን የምትለው የረሱላችን አለይሂ ሰላቱ ወሰላም አኽላቃቸው የተላበሱት ስብዕና በጠቅላላ ቁርአን ነበረ። اللهم اجعلنا من أهل القرآن الذين هم أهلك وخاصتك وصلى الله على نبينا محمد وعلى آله وأصحابه أجمعين والسلام عليكم ورحمة الله وبركاته.